ቢያንስ ከ1 እስከ 5 ዓመት ቤተክርስቲያናችን የምታስተምረው የሰዎችን ስብዕና ማክበር ነው። ክርስቲያኖችን ካልገደል ጀነት አንገባም። እባካችሁን ይህን ቪዲዮ አድርሱልኝ ለሙስሊሙ ማህበረሰብም ለክርስቲያኑ ማህበረሰብ። ልጅ ያሬድ ስለ ቤተክርስቲያን ተቸ ተብሎ 2 ዓመት ያህል ታዝሮ ነው የወጣው። ጭራሽ እኔም እሱ ነኝ ብላችሁ ትመጣላችሁ። የመናገር አቅም ድረስ ደርሷል ወይ? جاء الحق وزهق الباطل. السلام عليكم ورحمة الله وبركاته. ودنا يتكبراتشو هي ቻናላችን ቤተሰቦች ምናልባትም ይህ ቪዲዮ ስለ እፎይ የምሰራው የመጨረሻው ቪዲዮ ይሆናል። እንግዲህ ክርስቲያን ወገኖች ይህን ቪዲዮ የምትከታተሉ ይህን ቪዲዮ እስከ መጨረሻው ድረስ መመልከት እንዳትረሱ። ዛሬ እንግዲህ የተመቹኝ ቪዲዮዎች ከተለያዩ ሰዎች ሰብሰብ አድርጌ ወደ እናንተ አደርሳለሁ። ከዛ ቪዲዮ የተሰማችሁን ነገር እናንተ ኮሜንት ቦክስ ላይ ታስቀምጣላችሁ። በመጀመሪያው አንድ አብርሃም የሚባል ሰው አለ። አንዳንድ የሚያነሳቸው ሀሳቦች በጣም ይመቹኛል እና ከዚህ በፊት ያነሳቸው ሀሳቦች እንዳሉ ሆነው በዚህ ጉዳይ ግን ያነሳው ሀሳብ እጅግ ትክክልና በማስረጃ የተደገፈ ሊሆን የሚገባው ሀሳብ ነው ያነሳውና እስኪ የሆነ ኮሜንት የተሰጠዋል። በዛ ኮሜንት ላይ ሲመልስ ነው ንግግር የተናገረው። እስኪ ቪዲዮውን እንመልከተው። ያውስ ጉድ ባር ዲስ ኢዝ ኤ ቢሄሮ እዚህ ጋር ሚላል አንተ አረባክ ፎይን የሆነ ነገር እንዳያደርጉት ይላል። እኔ አያገባኝም። አንድ ለአንድ ባለጌ ጥብቅና የምቆምበትም ድምጽ የምሆንበትም ምንም አይነት ምክንያት የለኝም። እንደውም በህግ መቀጣት አለበት ብዬ ነው የማስበው። ምክንያቱም ኢትዮጵያ ውስጥ የኦርቶዶክስ ቤተ እምነት ስትነካ የነኩ የተባሉት ሰዎች በህግ ሲቀጡ አይተናል። ስለዚህ የሙስሊምና የፕሮቴስታንት ወይም የሌላ ቤተ እምነቶች ሲተቹ፣ ሲቀለድባቸው፣ ሲሾፍባቸው ደግሞ ዝም የሚባሉበትና ወይም ደግሞ ፍሪደም ኦፍ ስፒች ነው ተብሎ የምንቀበልበት ምንም አይነት ምክንያት የለም። ለዚህ ማሳያ ደግሞ ልጅ ያሬድን ማየት ትችላላችሁ። ልጅ ያሬድ ስለ ቤተክርስቲያን ተቸ ተብሎ 2 ዓመት ያህል ታዝሮ ነው የወጣው። አሁን በዚህ ዓመት ደግሞ የጥምቀት ጊዜ የአምቦ ዩኒቨርሲቲ ተማሪዎች ታቦት ላይ ቀልዳቸዋል ተብሎ 1 ቀን እንኳን ሳያድሩ እስር ቤት ተወርውረዋል። ስለዚህ እፎይም ቢያንስ ከ1 እስከ 5 ዓመት መታሰርና መቀጣት አለበት ከሚሉት አንዱ ነኝ ማለት ነው። ምክንያቱም የራሱን እምነት መስበክ መብቱ ነው። ስለ ኦርቶዶክስ ሃይማኖት ቃሉን ወይም የመጽሐፍ ቅዱስ ቃልን ማስተማር መብቱ ነው ሙሉ ለሙሉ። ነገር ግን ከራሱ እምነት ወጥቶ ነብዩ መሐመድን መተቸት ወይም ደግሞ የነብዩ መሐመድ ተከታይ የሆኑ ሙስሊሞች ላይ ማላገጥ፣ ማሾፍ ልክ አይደለም። ስለዚህ በዚህ ደግሞ የተማሩ የሙስሊም ጠበቃዎች አሉ። ሰው እናንተ ጠበቅ አድርጋችሁ ጉዳዩን መያዝ ነው። እንግዲህ ይህንን ይመስላል አብርሃም ያነሳው ሀሳብ እጅግ በጣም የሚደገፍና ከዚህም ደግሞ ተጨማሪ እስኪ አንድ ደግሞ አሁንም የክርስትና ሃይማኖት ተከታይ ነው እኛም እፎይ ነን ለሚሉ ሰዎች ደግሞ የሰጠው መልስ ትንሽ ስለተመቸኝ ነው። እሱንም ልጋብዛችሁ። ጉድና ጅራት ከኋላ ነው አሉ። ከኋላ ነው ከበስተኋላ ነው እንዲህ እንደምን አላችሁ? ኧረ ተው 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 ተው። ቤተክርስቲያናችን የምታስተምረው የሰዎችን ሃይማኖት ማክበር ነው። ቤተክርስቲያናችን የምታስተምረው የሰዎችን ስብዕና ማክበር ነው ብላችሁ አጌነስት እንደመሆን ይሄ ሰው የቤተክርስቲያናችንን አይወክልም የተናገረው ነገር ትክክል አይደለም ብላችሁ እሱን እንደመውቀስ የአስተምህሮታችሁን አደባባይ እንደማውጣት ጭራሽ እኔም እሱ ነኝ ብላችሁ ትመጣላችሁ። ኧረ ሼም ነው፣ ኧረ ሼም ነው። ተው ይሄንን ነገር ተጠቀሙበት እንዴ። እኔ ሶሻል ሚዲያ አካውንቴን ስለማይመጥን እማቃቸውንም ሰዎች የሚያቁኝንም ሰዎች ስለማይመጥን ነው የሚናገራቸውን ነገሮች እዚህ ፖስትም አላደርገው እንጂ ይሄ ሶሻል ሚዲያ ላይ እንድታፍሩበት ነው የምናደርገው ምናምን ባለው ንግግር አይደለም። እኔ እንደዚህ እየተናገርኩ ያለሁት አይደለም እንደ ሃይማኖት ንጽጽር ሃይማኖት ለመስበክ ነው የተቀመጥኩት ብሎ ከሚያስብ ሰው ቀርቶ እንደኔ ተራ ዱርዬ አንድ የረባ በእምነቱ ላይ አንድ የረባ ስራ እንኳን የሌለው ሰው ሶሻል ሚዲያ ላይ ወጥቶ መናገር የሚሰቀጥጠውን ንግግር ነው እሱ በኮንፊደንስ እያወራ ያለው። እኔም እሱ ነኝ ትላላችሁ? ኧረ ሼም ነው እንዴ! ይሄ አስተምህሮት የኛ አስተምህሮት አይደለም። ቤተክርስቲያናችን እንደዚህ አታስተምርም ብላችሁ ነበር እኮ አጌነስት መሆን የነበረባችሁ። ይሄ የሚያሳየን እናንተም እድሉን አላገኛችሁም እንጂ እናንተም እንደሱ ቫይራል መውጣት አልቻላችሁም እንጂ ብታገኙት ከሱ በላይ አፋችሁን እንደምትከፍቱ ነው። ቢግ ሼም ጋይስ። እንዴ ተው
እንግዲህ ከዚህ በፊት አይታችኋቸዋል ቪዲዮዎቹ ማለት ነው። እጅግ በጣም የሚሰቀጥጡ ቪዲዮዎች ከዚህ በፊት እኔ እንደሱ አላልኩ ማለት የሚከታተሉ ሰዎች እንደሱ ስለማፈር ምናምን ነገር ብዬ አልተውኳቸውም። እነዛን ቪዲዮዎች ወደ እናንተ አስተላልፊያቸዋለሁ ማለት ነው። ሌሎችም በጣም አጸያፊ ንግግሮች አሉ፣ የእሱ ንግግሮች ማለት ነው። ግን ግዴታ ይህ ነገር ወጥቶ ህዝቡ ማየት ስላለበት ነው። አሁን እሱን ይህንን እንደዚህ አይነት ንግግር ሲናገር እኔ ስለሚያጸይፍ ነው እዚህ ጋር ያላመጣሁት። ይህ ንግግር ሲናገር አብዛኛው የሆነ ዝም ብሎ ሰው ላያምን ይችላል። ስለዚህ ንግግሩን ማምጣትና ግዴታ እሱ ሲናገር ያላፈረውን እኛ ደግሞ እንግዲህ ይህን ያህል አሳፋሪ የሆነ ንግግር እየተናገረ ነው ብሎ ማውጣቱ አስፈላጊ ነው ባይነኝ። ለዛም ነው ከዚህ በፊት በነበረው ቪዲዮ ላይ ንግግሮቹን የተወሰኑትን ድርጊቶቹን በጣም አጸያፊ የሆነ ድርጊቶቹን አምጥቼ ያሳየኋችሁ ማለት ነው። እንግዲህ ይህን ያህል እኛም እፎይ ነን ለሚሉ ሰዎች ይህን ያህል ካል ደግሞ አንዳንድ ሰዎች ትልቅ ሰው ጺማቸውን አንጀርግገው በእጃቸው መስቀል ይዘው ክርስትና ነው የምንወክለው ብሎ ደግሞ እጅግ በጣም የሚያቀሳስሉ ሰዎች አሉ። በጣም የሚገራርሙ ማለት ነው። እስቲ አንድ ጊዜ ይህንን ጦረኛ ቄስ ሰምተነው እንምጣ። ክርስቲያኖችን ካልገደል ጀነት አንገባም። የኛ የጀነት መግቢያ የክርስቲያኖች ደም ነው። ሾተላችንና ቆንጨራችን መስቀል ስለያዝክ ጢምን ስላጎፈርክ የድንግል ማርያምን ምስል ከጀርባ ስላደረግ የቄስ ልብስ ስለለበስክ ቄስ ነህ ማለት አይደለም። ፈርስት ማለት አይደለም። እፎይ ካስፈለገ አንተ ራስህ ልትታሰር ትችላለህ ማለት ነው። የመጀመሪያ ማወቅ ያለብህ እሱ። ለዚህ ደግሞ ማሳያ የሚሆነው እዚህ ከላይ የምታዩት ፎቶ የኔ ነው። የቄስ ልብስ ለብሼ መስቀል ይዤ ምናምን የኮቪድ ታይም ነውና ሁለት ባልና ሚስቶች ይጣሉና የጓደኛዬ አባት ነበሩ ሊያስታርቁ የነበሩት። እሳቸው ኮቪድ ተይዘው ስለነበረ የሚያስታርቃቸው ቄስ ስለጠፋ እኔ ግግም ብዬ የቄስ ልብስ ለብሼ እጅ አስታረኳቸው ማለት ነው። ምን ልል ነው? መስቀል ስለያዝክ ወይም የቄስ ልብስ ስለለበስክ ወይም የሃይማኖት አባት ስለመሰልክ የሃይማኖት አባት ነህ ማለት አይደለም። የሃይማኖት አባት የሚያደርግ ከአንደበትህ የሚወጣው መልካም ቃል ስለሆነ ማለት ነው። እንግዲህ ይህንን ይመስላል አብርሃም ያነሳው ሀሳብና ከዚህም ደግሞ ተጨማሪ እስኪ አንድ ደግሞ አሁንም እስኪ ቪዲዮውን እንመልከት። እባካችሁን ይህን ቪዲዮ አድርሱልኝ ለሙስሊሙ ማህበረሰብም ለክርስቲያኑ ማህበረሰብ። እፎይ የሚባል ግለሰብ እስልምናን አንቋሽሿል። አዎ። ነቢዩ መሐመድን አለይሂ ሰላቱ ወሰላምን ተሳድቧል፣ አንቋሽሿል። አዎ። ሙስሊሙን ማህበረሰብ አንቋሽሿል፣ ሰድቧል። አዎ። ለዚህ ጉዳይ ደግሞ መጠየቅ አለበት። አዎ ይጠየቅ በህግ አግባብ። ታዲያ ሙስሊሙ ማህበረሰብ ማድረግ ያለበት ነገር ሄዶ ለህግ አካላቶች ይህንን ነገር መጠቆም፣ የሚያቅ ሰው ካለ ደግሞ ያለበትን ቦታ መጠቆምና እነዚህ የህግ አካላቶች ሄደው ፍትህን እንዲያስፈጽሙ መፍቀድ። ይህ ነው፣ እዚህ ድረስ ነው የኛ ስራ። ከዛ በኋላ ያለውን የህግ አካላቶች ናቸው የሚወጡት። ነገር ግን ይህን ጉዳይ ዛሬ በእፎይ ብቻ ነው ወይ የምናስቀረው? አይደለም ወንድሞቼ። ሙስሊም ሆነው የኛ አካል ሆነው ወንድሞቻችን ሆነው እህቶቻችን ሆነው ነገር ግን የሰውን ሃይማኖት የሚያንቋሽሹ በጣም ብዙ ሰዎች አሉ። እኔ ማቃቸው እንኳን ሚዲያ ላይ ቲክቶክ ላይ ስራዬ ብለው ቁጭ ብለው ንጽጽር በሚል ስም የሰውን ሃይማኖት ዝልፍ የሚያደርጉ አሉ። ይሄ እንትን ሳይታጠብ የሚበላ በጣም የሚያስቀይም ንግግር የሚናገሩ አሉ። እነዚህ አካላቶች ለህግ መቅረብ የለባቸው? የሚፈልግ ሰው ካለ ማቅረብ ይችላል መረጃ ይዞ፣ እኛ አንከለክል። ሙስሊሙ ማህበረሰብም ይህን በመናገር ቅር እንዳትሰኙ። እኔ ለማንም እየደገፍኩ አይደለም፣ ማንንም እየነቀፍኩም አይደለም። ነገር ግን ንጽጽር የሚባለው ነገር ቀይ መስመር ሊበጅለት ይገባል። ንግግር እኔ ከዚህ በፊት ተናግሬ ነበረ። እጅግ በጣም ብዙ ኮሜንቶችን አስተናግጃለሁ። አንተ ለእፎይ ደገፍክ ምናምን ነገር እንደዛ አይደለም የሚባለው። በቃ ስትናገር ንጽጽር የሚባለው ነገር እጅግ በጣም ትልቅ ነገርና ብዙ ነገራቶች ተመርጦለት ኢቭን የምትናገረው ሰው ራሱ ምን አይነት ሰው ነው፣ ምን አይነት እውቀት አለው፣ እንዴት ነው፣ ምን አይነት ደረጃ ደርሷል፣ እኔን የማናገር አቅም አለው ወይ፣ እኔን ብቻ የመመጠን ነገር ሳይሆን እኔ ወክዬ የምናገረውን ሃይማኖት ይመጥናል ወይ
ነው የሱ ዕውቀት ስለኔ ሃይማኖት የመናገር አቅም ድረስ ደርሷል ወይ የሚለው ነገር በደንብ ተጠንቶ ነው የሚወራው ብዬ ባወራሁት ቪዲዮ ላይ እጅግ በጣም መጥፎ ኮሜንቶችን የሰጣችሁ ሰዎች አላችሁ። አንተ ለፎ ይደግፍህ ምናምን እንደዛ አይደለም እያልን ያለ ነው። በዚህ መልኩ መልስ በሰጠሁበት ቪዲዮ ላይ ያልሆነ ኮሜንት የጻፋችሁ ሰዎች እንግዲህ ራሳችሁን ተመልከቱን ለማለት እፈልጋለሁኝ ማለት ነው። የኢማም አስተሳሰብ ግን በእርግጠኝነት ትክክል ነው። በቃ ከማንኛውም አካል ይሁን የሆነን አካል የሚዘረጥጥ የሚሰድብ ምናምን ከሆነ ይሄንን ህጉ የሆነን አካል ለሰደበ ብቻ አይደለም የመጣው ለሁሉም ነው የመጣውና እነሱ ግዴታ መያዝ አለባቸው ማለት ነው እንጂ ዝም ብሎ ሚዛናዊ ሳትሆን የምትሄድበት ነገር አይደለም ይሄ ጉዳይ ማለት ነው። እንግዲህ ዛሬ እኔ ብዙ አላወራውም፣ የሚገራርሙ ቪዲዮዎችን ነው ይዤላችሁ የመጣሁት። ማገናዘብ ከቻላችሁ አእምሮአችሁን መጠቀም ከቻላችሁ በእርግጠኝነት እነዚህን ቪዲዮዎች እነዚህ ሰዎች የተናገሯቸው ነገራቶች በማስተንተን ብቻ በማስተዋል እውነታው ጋር መድረስ ትችላላችሁ ለማለት እፈልጋለሁ ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ በሌላ ቪዲዮ እስከምመጣ ድረስ ቸር ሰንብቱ። አሰላሙ عليكم ورحمة الله وبركاته.